ውበት ለመጨመር ውበታቸውን ያጡ ሰዎች ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ በርካቶች ፊታቸውንና የተለያየ ሰውነት ክፍላቸው ላይ ሰርጀሪ በማሰራት ቆንጆ ሆኖ ለመታየት የሚጥሩ ሴቶች ብዛታቸውም ከዕለት ተዕለት እየጨመረ ነው። በፕላስቲክ ሰርጀሪ ምክንያት ከሰውነት ተራ ወጥተው አምላክ የሰጣቸው ውበት ላይ አንተ የፈጠርከው ልክ አይደለም እኔ ላስተካክለው በማለት ያላወቂ ጨዋታ በመጫወት የሰው ልጅ መምሰላቸውን እስክንጠራጠር ድረስ ተበላሽቶም ቀርተዋል። ውድ የአልቲሜት ሚዲያ ተከታታዮች በዛሬው ቪዲዮአችን ዓለም ላይ ፕላስቲክ ሰርጀሪ አሰርተው መልካቸውን ያጡ ሰዎችን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮንም ላይክ በማድረግም ጀምሩ። አንደኛ ኤማንዳ ላፖር። ኤማንዳ በፊት የሚያውቋት ሰዎች ሁሉ ሳይዋት ለቅሶ ይቀድማቸዋል። እጅጉን ቆንጆ የተባለች የፋሽን ተከታይም ነበረች። ገና በ15 ዓመቷ ነበር በቆንጆና የተነሳ በቲቪ መስኮት ላይ ብቅ ያለችው። ታዲያም ኤማንዳ በውበቷ ስትደነቅ ያሰበችው በውበቷ ላይ ውበት ለመጨመር ነበር። ፊቷ ላይ ፕላስቲክ ሰርጀሪዎችንም አሰራች። ከከንፈሯም ጀምሮ አብዛኛው ክፍሏ ላይ ሰርጀሪና ሰርታለች። ታዲያም ኤማንዳ ከሰርጀሪ በኋላ መልኳ ይህንን ይመስል ነበር። ውበቷንም ብሎ የቀረባት ሁሉ አሁን ላይ ሁሉም ርቀዋታል። ያንን የመሰለ የሚያሳሳ ቁንጅና ወደዚህ አይነት መልክም ተቀይሯል። ምንም ያህል ብትጸጸትም ምን ያደርጋል? ያንን መልኩ መመለስ ሳትችልም ቀርታለች። ሁለተኛ ሚካኤላ ሮማኒያ። እስኪ አሁን ደግሞ ይችን ቆንጆ ሴት በፊት የነበራትንና አሁን ያላትን ፊት ያነጻጽሩት። ምን ተሰማችሁ? እሷ ናት ብሎ እንኳን ለማሰብ ከባድ ነው አይደል? ሚካኤላ የተወለደችው በሀገረ ጣሊያን ሲሆን በሶሻል ሚዲያ ላይ በምትለቃቸው ፎቶዎች የብዙሃንን ቀልብ መሳብ የቻለች ቆንጆ ወጣት ነበረች። በምትማርበትም ኮሌጅ ውስጥም ቢሆን የበርካታ ወንዶችንም ትኩረት የሳበች ነበረች። ሚካኤላ አምላክ ውብ አድርጎ ቢፈጥራትም እሷ ግን ይህን ተቀብላ አልተቀመጠችም። ፊቷና በርካታ ፕላስቲክ ሰርጀሪ አሰራች። ነገር ግን መጨረሻዋ ሳያምር ቀረና መልኳም እንደምትመለከቱት ወደዚህ አይነት ተቀየረ። የበርካታ ወንዶችን ቀልብ ይዛ የነበረችው ሚካኤላ አሁን ላይ ወንዶች ሁሉ የሚሸሿት ሴት ሆናለች። ይህንን መልኳን ለማስተካከል ወደ ነበረበት ለመመለስ ብትጥርም ዶክተሮች የማይሆን መሆኑንም ተናግረዋል። ሶስተኛ ሃንግ ሚኩ። የደቡብ ኮሪያ የምትገኝ የነበረችው ቆንጆና ታዋቂ ሞዴል ናት። ታዲያ ሃንግ ሞዴል ከሆነችበት ጊዜ አንስቶ ፕላስቲክ ሰርጀሪ ማሰራት ሱስ ሆኖባታል። እየተመላለሰች በርካታ ሰርጀሪዎችንም ታሰራለች። ታዲያም ከዕለታት አንድ ቀንም ከዚህ በላይ ፕላስቲክ ሰርጀሪ መሰራት እንደማትችል ዶክተሩ ይነግራታል። እሷ ግን ፈቃደኛ ሳትሆን ሰርጀሪው እንዲቀጥልም ብትጠይቅ ሳይቀበላትም ይቀራል። ታዲያም ሃንግ የወሰደችው መፍትሄ ፊቷን ቆንጆ ነው እንዲታይ በቤት ውስጥ ዘይት መወጋትም ነበር። ሃንግ ለበርካታ ጊዜያት የራሷን ፊት የምግብ ዘይት ስትወጋ ከቆየች በኋላ ያሰበችው ሳይሆን ቀርቶ ያላሰበችው ነገርም ገጠማት። ከወራት በኋላም የሃንግ ፊት ይህንን መሰለ። ይህ ያደረጋት ራሷ የወጋችው የምግብ ዘይት ብቻ ሳይሆን ከዚህ በፊትም በተደጋጋሚ የተሰራችው የፕላስቲክ ሰርጀሪ ጭምርም ነው። በፊቷ ውስጥም ያለው ዘይት ሁሉ ዶክተሮች ሊያወጡላት ታግለዋል። ነገር ግን መልኳን መመለስም አልቻሉም ነበር። የኮሪያ ቆንጆ የተባለችው ሴት በወራት ውስጥ አስቀያሚ ሴት ለመባልም በቃች። አራተኛ ክርስቲና ሬይ። የዓለማችን ባለ ትልቅ ከንፈር በመባል የዓለም ድንቃድንቅ መዝገብ ላይ ተመዝግባለች። ታዲያም ከንፈሯ ከመጠን በላይ ያሳደገችው በፕላስቲክ ሰርጀሪ ነው። ክርስቲና ለምን እንደዚህ እንዳደረገች ስትጠየቅ የካርቶን ፊልም አፍቃሪ መሆኗንና ካርቶን ፊልም ላይ ያሉት ገጸ ባህሪ መምሰል የሁል ጊዜ ምኞቷ መሆኑንም ተናግራለች። ለዚህም የምትመለከቱት ሰርጀሪ ተሰርታለች። ክርስቲና በፊትና አሁን ገጽቷ ይህንን ይመስላል። ክርስቲና አሁንም ቢሆን የፕላስቲክ ሰርጀሪ መሰራት አላቆመችም። በርካታ የሰውነት ክፍሏ ላይ የፕላስቲክ ሰርጀሪ እየተሰራች ትገኛለች። ምኞቷ አኒሜሽን ፊልም ላይ የምትመለከታቸውን ገጸ ባህሪ መምሰል ነው። ነገር ግን እሷ ይህንን ብታደርግም ክርስቲና ሴጣን እየመሰለችም ትገኛለች። እስኪ እናንተ ስለ ክርስቲና ምን ይሰማችኋል? ሐሳባችሁን ኮሜንት መስጫ ላይ አስቀምጡልን። አምስተኛ ኤፕሪል ብሮን። የዓለማችን አሳዛኝ የፕላስቲክ ሰርጀሪ ተጠቂ ሴት ላስተዋውቃችሁ። ኤፕሪል ትባላለች። ታዲያም ኤፕሪል ዳሌው አካባቢ አነስ ያለ መሆኑን ሁልጊዜ ትቆጭ ነበር። ነገር ግን ከዕለታት በአንዱ ቀን ስለ ፕላስቲክ ሰርጀሪ ትሰማና እሷም ያላትን ገጽታ ለማስተካከል በማለት አንድ ስልክን ወደሚወጋ ዶክተር ብቅ ትላለች። ዶክተሩም $3000 ብቻ ይህንን ስልክን ሊወጋት ይስማማል።
ኤፕሪል ቀን በቀን እየተመላለሰች ይህን ስልክን ትወጋለች። ታዲያም ከዕለታት አንዱ ቀን ኤፕሪል እግሯ አካባቢ እጅጉንም ህመም ይሰማታል። ይህም ህመም እግሯ ላይ ብቻ አላበቃም፣ ወደ እጇም ይመጣል። በአንዱ ቀንም ጧት ስትነሳ ደግሞ እጇም እግሯም አልታዘዝ ይላታል። ቤተሰቦቿ ወደ ሆስፒታል ይዘዋትም ይሄዳሉ። ታዲያም ዶክተሮቹ የነገሯት የሚያሳዝን ነገር ነበር። በተወጋችው መርፌ ምክንያት እጅ እግሯም ከጥቅም ውጭ ሆኗል። እጅና እግሯ ካልተቆረጠም በህይወት መቆየት እንደማትችል ይነግሯታል። ዶክተሮቹም በዚህ ምክንያት እጅና እግሯ እንዲወገድ ያደርጋሉ። አሁን ላይ ኤፕሪል ለሰርጀሪ ለሚሰሩት ሴቶች በሙሉ ሁለቴ ቢያስቡበት እያለች ምክሯን ትለግሳለች። ምክንያቱም እሷ ውበት ለመጨመር ብላ እጅጉንም የሚያስፈልጋት ሁለት አካሎቿንም አጣለች። ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ በዩቲዩብ እና በቲክቶክ ላይ ፕላስቲክ ሰርጀሪ አሰራን የሚሉ ሴቶችም ብቅ ማለትም ጀምረዋል። እነሱም አስቡበት ለማለት ያክል ነው። ውድ የአልቲሜት ሚዲያ ተከታታዮቻችን የዛሬ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ለእናንተ ይሁን እያልን ተሰናበትናችሁ።